ፍልስጤማውያን ሲመጡ ህዝባችንን ባሪያዎች አደረጉ። ሄይ አንተ ዕብራዊ እዚያ ምን እያደረክ ነው? አውቀዋለሁ፣ ሳምሶን ነው። ሳምሶን! የዳጎን አይኖች ማንነታቸውን ለይቶ ያያቸዋልን። ወደዚያ መንገድ እየሄዱ ነው። ከበት መንገድ የለም። ያዙት፣ በፍጥነት ያዙት። ነገራችሁ ሴቶች ለቀጣይ ወር እጥፍ ሳምሶን የታለ? እሱ ይመጣል። ምሕረትህን አሳይልን። እኔ ልዑል ላይ የዚህን ሰው ጩኸት ሰምቻለሁ። ከአሁኑ በኋላ ይህ ሰው ዳግመኛ አይራብም ብዬ አውጃለሁ። ሌላስ ምሕረትን የሚፈልግ አለ? ወደ ስራችሁ ተመለሱ። አንተ በእግዚአብሔር ተጠርተሃል፣ ሕዝቡንም እንድታድን ኃይሉንም ሰጥተሃል። ልጄ አንተ እንደ ሌሎች ዕብራውያን አይደለም። እያንዳንዱንም ስለተንም ጠብቄያለሁ። እናም የት አደረሰኝ? አንዳንድ ሹክሹክታዎች አሉ። ይህም ስለ አንድ ዕብራዊ ታላቅ ኃይል አለው፣ ሕዝቡንም እንደምታደግ ያምናሉ። ተስፋ አመጽ ነው። ይህንንም በጥብቅ እንድትመረምረው ፈልግ። ሌላ ተጨማሪ ነገር ማድረግ የለም። ይህም ከአንተ አቅም በታች ነው ብለህ ታስባለህ? እንዳልኩ አድር። ምን እየተደረገ ነው? ፍልስጤማውያን አዲስ ተዋጊ አላቸው። በአምላካችን ላይ ያፈርዝበታል። አንድ ነገር ማሳየት አለብኝ። ብቻ የሆነ ምስጢር ነገር ያለ ይመስለኛል። ትንሽም ቢሆን ፈገግ ለማለት ሞክሪ። ደካማ ናቸው። የባስ ብሎ ደካማ አምላክ አላቸው። ህዝቡም ቢሆን ደካማ አይደሉም። ማንነቷን ብታውቅ ደህና ይሆናል። ጌታ ሆይ እሱ ተሸንፍ። ጌታዬ ላስን ያዝ ወይም ካፊ እንዲቆረጥ አደርጋለሁ። ዳችሁ እስኪ ከፍል ድረስ ወደ ቤተ ገብታችሁ ታገለግሉኛላችሁ። ሁላችሁም አይደላችሁም። ዕብራውያን አምላክ በሱ ውስጥ አለ። ታዲያ አምላክ ዲቃላ ነው እንዴ? ዳጎን ኃያል። አዎ እሱ ኃያል። እኔ ዳጎን ነኝ። እርግጠኛ ነኝ ታደርገዋለህ። እሷ ጋዛ ውስጥ ናት ያለችው። ስሟ ታራን ትባላለች። ማንነትሽን ማወቅ ስላለብኝ ነው። ነገ በጠዋቱ እዛ እንገናኝ። ሳምሶን ግን እሱ የታለ? አይ ውሸታም ነሽ አልልም። ማንኛውም ነገር ባሪያ መሆን እምቢ ይላል። እኔና ወንድሞቼ ለእናንተ ባሪያዎቹ አይደለንም? ወንድሞቼ ተገርፈዋል፣ ተርበዋል፣ ምግባችንም ከብቶቻችንም ተዘርፈዋል። ይህም በየዓመቱ ይቀጥላል። እኛም በተመሳሳይ ሰዎች በባርነት ተይዘናል። ማን መሆን ትፈልጋለህ? ባል ያን ሰው መሆን እንደምትችል አምናለሁ። ምናልባት ከዚህ የበለጠ ክብር ይገባል። ምናልባትም ልዑል ደግሞ የበለጠ ክብር ይገባዋል። ነፃ የመሆን እድላችን ይህ ነው። ታረ አግቢኝ። እንዲያ ከሆነ ከአንዲት ልጅ ጋር ተዋወቅኩ። እሷንም ማግባት ይፈልጋል። ስሟ ማን ነው? ታረን ቲሚና ናት። አባቷ ማን ነው? ከገዛ ወገናችን ተስማሚ ሙሽራ ማግኘት አልቻልክም? ጥላትን ልጅ ትመርጣለህን? አይምሮ ተነካን። እኛ የነሱ ባሪያዎች። እሷን ብታገባ መርገምና ውርደት ለዚህ ቤት ታመጣለህ። ከኔ ምን ትፈልጋለህ? ህዝቡንም እንዲመራቸው ጠርተኸኛል። እንዲያ ከሆነ ምልክት አሳየ።
አንተ ጉልበቴና አዳኜ ነህ። ጌታ ሆይ ይቅር በለኝ፣ ይቅርታ አርግልኝ። መዝፈኑን አቁሙ። ይቅርታ አርግልኝ አላየሁሽ። ለዚህ ሁሉ ፈገግታና ዘፈን መንስኤው ምንድን ነው? ስለ ፍቅር አይዘፍንም እንዴ? በፍቅር ላይ ፍልስጤማዊ ወንድ አትመኝ የሚለው ምክር ብትቀበል። የኔ ፍቅር ዕብራዊ ነው፣ ከሌላው የተለየ ሰው ነው። እናም ፍቅሩም ሊያገባኝ ከሚል ጥያቄ ጋር ይመጣል። ብቻ አንቺ የፍልስጤማውያን ንጉሥ አገልጋይ ሴት ነሽ። አይፈቀድም። ልዑላችን አገልጋዩን ዕብራውያን በጭራሽ አይሰጥም። ግን እሱ እኮ ከማህበረሰቡ መካከል የተከበረና ከመሪዎቻቸው አንዱ ነው። እና ስሙ ሳምሶን። ሳምሶን ጠንካራው ሰው ያንቺ እጮኛሽ ነው? ትጌ ስለርሱ ሰምተሻል? አዎ። እንዲያ ከሆነ ምናልባት ልረዳሽ ይችላል። ሲል አንቺ ሲል ልዑል ራእይ አናገራል። ያንን ለኔ ማድረግ ይገባሽ ነበር። በእርግጥም ስለ ፍቅር ስም አመሰግናለሁ። ሳምሶንን እንደደኛ አድርገው ዕብራውያን እንደሚያስቡ ሪፖርቱ ደርሶኛል። የባሪያ ፈራጅ ባሪያ እንደፈለጉ ያድርጉ። በዚህ ላይ ንጉሴ ምን ይላል? አባቴ ምን እንደሚያስብ ይህ ጉዳይ ምንም አይገድህም። ያ ዕብራዊ በአዲሷ አገልጋይ ላይ አይኖቹን ጥሏል። ደህና፣ እሷም ለአይኑ ብቻ ደስ ይለል። ለመጋባት አቅደዋል። ያ ደግሞ ዳጎን ላይ መናፍቅነት ይሆናል። ዕብራዊ ፍልስጤማዊን እንዲያገባ ይህንን መፍቀድ አይችሉም ጌታዬ። ጋብቻቸውን ብትባረክ ለነሱ አንተ ባለ ውለታና እነሱ ለአንተ ባለ ዕዳ ይሆናል። እንዴት ማለትሽ ነው? ልጅቷን ለዕብራዊው ስጣት፣ እሱም በአንተ ላይ እጁን በጭራሽ አያነሳም፣ ዙፋኑም ደግሞ ላንተ። ይህ እብደት ነው ጌታዬ። እሱ ከተረከዘ ስር ይሆናል። ሳምሶንን ያግባት፣ የሰርጉንም ድግስ እናዘጋጃለን። ንግስቲተ ለካ ተንኮለኛ ናት እና የነም ንጉስ ጠንካራ ነው። አሽቶት አሁን መሄድ ይችላል። እሺ ጌታዬ። ሳምሶንን ስጪኝ፣ ዙፋኑም የኛ ይሆናል። ከበላተኛውም ውስጥ መብል ወጣ፣ ከብርቱም ውስጥ ጥብት ወጣ። ዛሬ ማታ ቢያንስ አንድ ጊዜ ሙሽራይ ከምትሆን ጋር ዳንስ እንጂ ወይስ ጽለት የገባው ከደስታ ሁሉ ጋር እንዳይሆን። አንቺ ትዳንሽ ያለሽ፣ እኔ ደግሞ እመለከታለሁ። ወንድሜ ሳምሶን፣ አንተ እዚህ ነህ ለካ። ከአንተ ጋር ልንጠጣ መተናል። አይ እኔ አልጠጣም። አትጠጣም? የማይጠጡት ህፃናት ብቻ ናቸው። ምናልባት ጥቂት ወተትና ሙቅ ልንሰጠው ይገባል መሰል። አይሆንም፣ ለእኔ ወይን አያስፈልገኝ። ወይን ስላይደለ አብረን እንጠጣ። አንተ እኮ ሰርግ ነው፣ ጠጣ እንጂ። ዋሼ። ትንሽ ለመዝናናት ፈልገን ነው። እጹብ ድንቅ ዕብራዊ
ሁላችን ስለ ጥንካሬ እናውቃለን። ከዚህ ያለፈ ተጨማሪ ነገር በእነዚህ ጆሮአችሁ መካከል የሆነ ነገር ካለ አንተ በላይ አለኝ። ምናልባት እንቆቅልሽ እንቆቅልሽ ማታ ማታ እኔ ሳልጠራ እመጣለሁ፣ ቀን ቀን ላይ ደግሞ ሳልሰረቅ እጠፋለሁ እና እኔ ምንድን ነኝ? በጣም ከባድ ነው አይደል? ኮከብ ደህና አሁን የነገር አለ። ማናችሁም ቢሆን መመለስ የማትችሉት እንቆቅልሽ እንዳለኝ እርግጠኛ። አንተ እነዚህ ሁሉ 30 ሰዎችን በእንቆቅልሽ ትገዳድራለህ? ምናልባት ውርርድ። ሕዝበ ልብስ ያስፈልጋቸዋል፣ መደረቢያዎችም ጭምር። 30 የፍልስጤማውያን ቀሚሶች። ጥሩ። ብትሸነፍ ግን ለአንተ ተመሳሳይ ዕዳ ነው የሚሆነው እና ካልከፈል ያንተ ወይም የሚስትህን ራስ ይቆርጣሉ። ከበላተኛውም ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍጥ ወጣ። ያ ነው እንቆቅልሹ። የባሪያ አስተዋይነቴ ካንተ በላይ ነውን? እንድትመልስ እስከ ነገ ጠዋት ጊዜ ሰጥቻለሁ። እነዚህም እንዳይቆሸሹ በንጽህና ያዟቸው። ኦ ኧረ እንጨፍር ሙዚቃውን። አመልጠሽ እንድትሮጪ እፈቅዳለሁ ብለሽ ታስባለሽ? በምትኩ የሆነ ነገር እንደማገኝ ሳላስብ ከበላተኛው መብል ከብርቱ ጥብ። ይህ ላንቺ ምን ማለት ነው? የምትለውን አላውቅም ጌታዬ። ትዋሻለሽ። እኔ አንቺን በጣም አይቼሻለሁ፣ ደግሞም አውቀሻለሁ። አብራችሁ ስትነጋገሩ ከመጋረጃው በስተጀርባ ያለው በጣም የሚያምር አብሮነትና ትስስራቸውን በእርግጥም ያልተለመደ። ምን እያልክ? በጣም አሳፋሪ ነው የሚሆነው ዳግም እሱን ማየት ካልቻልሽ። እንቆቅልሹ ሁሉንም አሳፍራቸው። ራላህ በአእምሮ ተኩራራ። ስለዚህ እኔና አንቺ ስንደሰት እሱና ሰዎቹ የሚያስቡትን ትንሹን አእምሯቸውን የሚያስሩበትን ነገር ሰጠዋል። እና መልሱ አንቺም ሰዓቱ ሲደርስ ታውቂያለሽ። ደግሞስ ምን ያስተክዝሻል? ነገ ተጋፍተን ባልና ሚስት እንሆናለን። ስለዚህ በመካከላችን ምንም ምስጢር አይኖር። ትክክል፣ ምስጢር አይኖር። ከአንበሳ ይልቅ የበለጠ ጉልበታም እና ከማር የበለጠ ጣፋጭ ምንድን ነው? ያ ነው። ይህም ትካዝሽን ያስታግስሻልን? አሃ ይሄውስ ጉልበታምና ብርቄ ብላት ያለው ከየትኛው ዋሻ ነው መልሱን ያገኛችሁ? አንተ ትገረማለህ። እሺ ሞክር። ከማር የምጣፈጥ ምንድን ነው? ከአንበሳስ የሚበረታ ማን ነው? እንዴት አድርጌ? ውርርዳችን ምን እንደነበረ እስቲ አስታውሰኝ። ኦ 30 አልባሳት። አሁን የለኝም። እንዲያ ከሆነ አንተ ውርርድ ብቻ ሳይሆን የበለጠ ነገር ነው የምታጣው። ሳምሶን ጥሩ አትንኳት፣ ቀሚሶችን አገኛለሁ። ሳምሶን እባክህ ምን አደረገ ሳምሶን?
ያ ውሃ ላንተ አይደለም። ይህ ጉድጓድ በደንብ ለነጹ ፍልስጤማውያን ከንፈሮች ብቻ ነው። እንዳንተ አይነት ባሉ ሲበላሽ ማየቱ ያመኛል። የቆሸሹ እጆችህን አንሳና ሂድ ብያለሁ። ካፖርትን ስጠኝ። ምንድን ነው ያልከው? ያንተን ካፖርት ስጠኝ ለኔ። አንተ ዕብራዊ አብዳሃል እንዴ? ምንም እንዳልተፈጠረ ነገር አንተን ገድዬ አስክሬኔን ለቁራዎች ትቼ መጠጣትን እጨርሳለሁ። እሱ ሞቷል። የእናንተን አልባሳት ሁሉንም ይፈልጋል። እሱ አብዷል። ይህንን ውሻ ግደሉት። ከእንግዲህ ነፃ ናችሁ። ማንም አይነካችሁ። እኔ ነኝ ሳምሶን ነኝ። ዛሬ አምላካችን ከእኛ ጋር ነው። ልብሳቸውንም በመክበብ ትረዱኝ። ቆይ ባካችሁ፣ እኔ ስለት ስላለኝ ማፍረስ አልችልም። ሙታንንም መንካት አልተፈቀደኝም። ራላ ይኸው ዕዳዬ ተከፍሏል። አሁን አረን የት አለች? የፍልስጤም አልባሳት ነው። ጌታዬ ደም አለበት። ባለቤቴ የት አለች? ሚስት የለም። ስነ ስርዓቱን ለመፈጸም በጊዜ አልተመለስ። ስለዚህ ሚስት የለም። በዳጎን ሕግ መሰረት አንድ ሰርግ ከተጀመረ በኋላ መጠናቀቅ አለበት። እኔም በአንተ ቦታ ሆኜ ብትነካት እንኳን ወታደሮችን ገድለህ ልብሳቸውን ስለሰረቅ ቀሪውን አጭሩን ዘመንህን በማዕደን ማውጫዎች ላይ በመስራት ትፈጽማለህ። ይህን ሰውን ያዙ። አንተ ሳምሶን ቁም! የት እንዳለ ፈልጋቸው አገኙ።
ሰብሎች እየተቃጠሉ ነው። ታዲያ ለምን እዚያ ዝም ብለህ ትቆማለህ? ቀስታችሁን አዘጋጁ። እዚያ ማንም የለም ጌታዬ። ምንድን ነው ታዲያ? ማን ነው እሳቱን ያቀጣጠለው? እሳቱ በራሱ ይንቀሳቀሳል። ልዑሉን ቀስቅስ። ይሄ ምንድን ነው? ራላ አረንን ልቀቅ፣ አሊያ ሁሉም እርሻዎች ይቃጠላሉ። አንተ ዕብራዊ አረን! እሺ እለቃቸዋለሁ። ይቅርታ አድርግልኝ። ሳምሶን 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 ሳምሶንን ስጡኝ፣ አሊያ መንደራችሁን አቃጥላለሁ። እሱ እዚህ የለም። እኔ አንተን አውቃለሁ። የሳምሶን አባት ማነው? እኔ ውሰዱ። አጠቃላዩን ይሁዳን ለጦርነት መቅጠም የምትፈልገው እርግጠኛ ሆነህ ነውን? ሳምሶን ራሱን ካልገለጠ ከዚህ በኋላ አባት አይኖርም። እናንተ ደግሞ መንደር አይኖራችሁ። እሱ የት እንደሚሆን አውቃለሁ ብዬ አስባለሁ። ሂድ ሂድ። ወንድሜ ለብቻዬ መሆን እፈልጋለሁና እባክህ ተወኝ። እግዚአብሔር በአንተ የጀመረውን ገና አልፈጸመም። ለዘመናት እግዚአብሔርን ስማጽን ነበረው። አንተ እኛን ነፃ የምታወጣ መሆንህን ዘውትር እጠይቀዋለሁ። ለዓመታት ምንም ምላሽ አላገኘው እና ከዚያም አንድ ሌሊት በጸጥታ አንድ ትንሽ ድምፅ ሰማሁ። እናም ዙሪያዬን በሙሉ ያን የተናገረው ሰው ይኖር ይሁን ብዬ ተመለከትኩ፣ ግን ማንም አልነበረም እና ያም እንደገና ገጠመኝ። ከዚያም መለኮታዊ ድምፅ መሆኑ ግልጽ ይሆነልኝ። እሱም በወንድምህ ታላቅ ጉልበት ተጠቅሞ ሕዝቡን ነፃ እንደሚያወጣና በዓይኖቼ እንደማይ ምስክር እንደሚሆን አውቃለሁ። ወንድሜ ብቸኛው ጥያቄው ያ ቀን መች ነው የሚለው ነው። ስለተንም አፍርሻለሁ። ነገሩን አሁን አበቃ። አላበቃም። ጉልበትን ከጌታ ጥራ። አባታችንን ወስዶታል። ለሰላም አንተን ወደ ንጉሱ ሊወስድ መጥተዋል እና እኔ እጄን ከሰጠሁት ራላ አባታችን ይለቃል። ያ መፍትሄ አይሆንም ወንድሜ። ታዲያ መፍትሄው ምንድን ነው? የይሁዳን ሰዎች ሰራዊት አድርጌ ለውጊያ ተነስ። እነሱም ለአንተ ከአንተ ጋር ይዋጋሉ፣ እኛም እንዲሁ። ወንድሜ ትንቢቱ የሚፈጸምበት ቀን ዛሬ ነው። አንተ ከዳን ወገን የሆንክ የተለየና ሁሉን በሚችል ጌታ በፍልስጤማውያን ላይ የበቀል እጅ እንድትሆን የተመረጠ ሳምሶን ነኝ። ልክ ነህ ወንድሜ። እጆቼ ህዝባችንን ይታደጋሉ። ወንድሜ አይሆንም። አይ ነው
ተነስና ተዋጋ። የእናንተ ታማኝነታቸው በንጉሱ ዘንድ እውቅና አግኝቷል። የእናንተ መንደር ከጥፋት ይተርፋል። ለአንተ ግን የምለው ጭንቅላትን ወድቆ መሬት ከመምታቱ በፊት መንደሬ ይቃጠላልና አባቴ ቀድሞ ይጠብቅሃል። ሰይፋችሁን ምዘዙ። ልዑሉን ጠብቅ፣ ዕብራዊውን ግደሉ። ከፊት ዞር በል፣ እሱ የኔ ነው። ሄዱና ጭንቅላቱን አምጡልኝ። እሱ አዲስ ቸኮረ። መንገድ እሱ ተሸንፏል። ጌታ ሆይ እኔ ትሁት አገልጋይ ነኝ። በዚህ ሰዓት እባክህ አትተወኝ። ኃይሌ ሁን የኔ ጥንካሬ።
አምላኩ ከእርሱ ጋር ነው፣ የማይሸንፍ ነው። ሳምሶን ዳጎን የማኑሄ ልጅ ሳምሶን ከተወለድ ጀምሮ በእግዚአብሔር የተመረጥ ለሕዝብ መዳንን እንድታመጣ ዘንድ ዛሬ ቀባው። እሱ የአማልክት ጥንካሬ እንዳለ በዓይኔ አይቻለሁ። በዚህ ሰዓት ዓይኔን አትመን፣ ያታልልሃል። ስታየው ደምቷል። እንዲያ ከሆነ እሱ አምላክ አይደለም። ሂድና ለዕብራዊው ሳምሶን ጥቃቱን ሊያቆም ቢምል እኛ የበቀል እርምጃ እንደማንወስድ ንገረው። ሂድ ልጄ፣ ከፊቴ ጥፋ። አንተ ገና ሕፃን ነህ። አንተ አምላክ አይደለህም። አንተ የዳጎን ቁጣ አደጋ ላይ እጅ ትሰጋለህ። እኔ ዳጎንን ወይም አባትን በፍጹም አልፈራም። ሌላን ትፈራለህ። እኔ እውነተኛ የሆነ አምላክ በተራ ሰው ላይ ሲገለጥ ታይቻለሁ። ያ ነው ኃይል ማለት ነው። እኔ የሳምሶንን ኃይል ወስዳለሁ። አንቺ እኔን ትረጂኛለሽ።
ሳምሶን በመጨረሻ የሕዝባችን ጠባቂና ዳኛ ሆኖ ተቀባ። ከዚያን ቀን ጀምሮ ንጉሡም አንድም ወታደር ወደ ሰፈራችን አልሰደደም። ምግባችን መሰረቁ ለጥቂት ጊዜ ቢሆንም አቆመ። ልዑል ራላሂም በቅጣቱ ወደ ሩቅ ምስራቅ ዘመቻዎቹን እንዲመራ ተላከ። ግን ከዓመታት በኋላ ገና እንደተመለሰ ነገዳችንን ማጥቃቱን ከበፊቱ ይበልጥ አጠናከረ። ስለዚህም እንደገና ረሃቡ ጀመረ። ለዓመታት እየነገርኩት የነበርኩት ተስፋችን ሰላም ነበር። ሰላም የሚመጣው ምክር ስብል አሁን ሊመግብ አይችልም። ለዓመታት እኛ አንተ ሰምተናል፣ እኛም ታግሰናል። ግን ገና ምንም የተሻሻለ ነገር የለም። አሁን ጊዜው የጦርነት ነው። አይ ጦርነት ለሕዝባችን መከራን ብቻ ስለሚያመጣ እኔ ስለ ሰላም ለመደራደር ወደ ጋዛ እሄዳለሁ። አንተ ሰላም ትላለህ፣ እኔ ግን በረሃብ መቀጣት እላለሁ። የእኛ ተስፋችን ሌሎች ነገዶችን ለጥቃት እንዲዘጋጁ ማሰባሰብ። እግዚአብሔር ከእናቴ ማኅፀን ለይቶ የጠራኝ ፖለቲከኛ እንድትሆን አይደለም። እሱም ከማንኛውም ሰው በላይ ጉልበትና ብርታትን የሰጠኝ እንድትዋጋ ነው። እኔ ነፃነቴን ይዤ እመለሳለሁ። ካልሆነ ግን ወደዚህ በጭራሽ አልመለስም። ይህ ቁጣ ነው። ቁጣ የሆነውን ነገር እኔ ወስናለሁ። ለመንግስቴ አደጋ የሚሆነውንም ነገር የሚለየው እኔ ነኝ። እሱ እዚህ ለድርድር ይመጣል፣ ፍቃድም ስለሆነ በሰላም ይመለስ። ስለዚህም ይህ ደግሞ ትእዛዜ፣ ድንጋጌ፣ ስልጣኔ ይህ ክርክር ወዴት እየመራ እንዳለ አይተሃልም? ወደ በሩ ራላህ አንተ ተመልሰህ መጣህ። አያሉ ሳምሶን በመጨረሻ ተገናኘን። ወይስ ምግብ ላቀርብልህ? ምናልባትም የአያ መንጋጋ ልጄ እዚህ የሆነ ቦታ አለ አይደል? እኔ እንዲራቡ ስላደረግላቸው ስለማገለግላቸው ሰዎች ለመደራደር ነው የመጣሁት። ለመደራደር አንድ የምትደራደረው ነገር ሊኖር ይገባሃል። እናም አንተ ለመንግስቴ የምታቀርበው ምን አለ? ሰላም በህዝባችን መካከል እውነተኛ ሰላምን። ስለዚህ ግብሩ ይቀነስ፣ በትክክል የኛ የነበረው አዝመራ ለኛ ይመለስ። አሊያምን የእግዚአብሔርን ቁጣ ትጋፈጣለህ። ስለዚህም የምታስፈራራን በተፈጥሮ አደጋ ክስተት የጭካኔ ድርጊቶች እንደ መሬት መንቀጥቀጥና በአየር ሁኔታ ነውን? እንደፈቀድክ አሾፍብኝ። ሌሎችንም 1000 ወታደሮችንም ስትቀብር ግን አትስቅም። እኔ ወታደሮችን 3 እጥፍ አድርጌ ገንብቻለሁ። እስካሁን ትንፋሽ የሚስብበት ብቸኛ ምክንያት ትእዛዝን ስላልሰጠው ብቻ ነው። ያቀረብከውን ጥያቄ ውድቅ አድርጋለሁ። እናም ጦርነትን መርጠሃል። እኛ ሁላችን ጦርነት እንደማትፈልግ ይህንን የምናውቅ ይመስለኛል። ምክንያቱም ከምትወዳቸው ሰዎች ሌላ ማንም እንዳይሞት ከፈለክ ማለቴ ነው። አንድ ነገር የማቀርብ ቢኖር አንተ እንድትጠፋ ነው። አንተ ትጠፋለህ፣ ከዚያም ለህዝብ አዝመራው ይመለሳል። ህዝቡን እንድተው ትጠይቀኛለህ? ምርጫ አለ ሳምሶን። ሳጠፋ ቀርተህ ህዝብ ሲሰቃይና ሲሞቱ ማየት፣ ወይ ሂድ ጥፋ፣ ከዚያም እንዲበለጽጉ አድርጋቸው። ከከተማው በፍጥነት ውጣ። ለወንድም የምትነግረው የንጉሱ ልብ ከለወጥኩ በኋላ እመለሳለሁ። እዚህ መቆየት አትችልም። እነዚህ ሰዎች ማን መሆኔን በትንሹ ጠርጥረው እንኳን ቢሆኑ በእግዚአብሔር ታመን፣ እሱም መንገዱን ያሳያል። አሁኑኑ ሂድ ፍጠን። ከንጉሱ ጋር በሸንጎ ወንበር የተቀመጠ ዕብራዊ ተሳስተሽ ነው ጌታዬ፣ ስለ ስነ ምግባርን ይቅር ብለህ። እኔ በዚህ አካባቢ ያለ እንግዳ ማረፊያ ባለቤት ነኝ። እንደ አንተ ያለ አስፈላጊ የሆኑ ሰዎችን የሚያልፉበትና የሚጸለዩበትን ቦታ አለ። ደግሞም አስተዋዮችም ስለሆነም በፍጹም ጥያቄ አንጠይቅም።
ይህ ምን አይነት የእንግዳ ማረፊያ ነው? ምንም መጥፎ ነገር እንደሌለበት ቃል እገባለሁ ጌታዬ። ምን አይነት የእንግዳ ማረፊያ እንደሆነ ከጅማሬው ሐቁን ብትነግር ኖሮ ወደዚህ አልመጣም ነበር። ከአንተ ጋር መነጋገር አለብኝ። በተሳሳተ ክፍል ውስጥ ነው ያለሽው። ሳምሶን እባክህ፣ ከባድ የሆነ አደጋ ላይ እንደሆንክ ላስጠነቅቅ ነው የመጣሁት። ቆይ አውቅሻለሁ። አዎ፣ በሰርጌ ግብዣ ላይ ከራላህ ጋር ነበርሽ? አዎ ነበርኩ። ያም እሱ ምን አይነት ሰው እንደሆነ ከማወቄ በፊት ነበር። ከዚያም እሱና አገልግሎቱን ትቼ ወጣ። አሁን እዚህ ምን እያደረግሽ ነው? እንዳጋጣሚ በመንገዱ ላይ ሆኜ ወደዚህ ስትገባ አየሁ። ዕብራዊ የት ነው ያለው? ሳምሶን፣ አንተ በዚህ እንዳለ ከተማ በሙሉ አውቋል። ሰዎች አንተን አድነው ለመያዝ አሁን ቢሆን ወጥመድ ዘርግቷል። ራላህ ለዚህ አደፋፍሮሻል አይደል? እኔ ከራላህ ጋር አይደለም። አንቺ እየዋሸሽ ነው። ስለዚህም እዚያ ነው አላምንሽም። ልቤ በሙሉ ገላጣ እንዳደርግ ጨካኝ ትሆናለህ? እኔ ምንም ውሸት አልተናገርኩም። ጎዳናው ላይ አየሁና ታረንን አስታወሱ። ታረንን በተመለከተስ ምን? እሷ በጣም ተወዳጅ ደግሞ ንጹህ እና የዋህ ነበረች። ስለዚህም አማልክቶች በእሷ ፈገግ አሉና ስጦታን አንድ ጥሩ ሰውን ሰጣት። በዚህ ምክንያት በልቤ ስብራት ሆኜ ለእኔ እንደዚህ አይነት ስጦታ እንደማይሰጠኝና እንደማይገባኝ ሳውቅ ቀናሁባት። ይቅርታ አድርግልኝ። እሱ ነቅተዋል። አንቺ ከሴት ልጆች መካከል አይደለሽም? ለምን ግደላችሁ? ያ እሱ ዕብራውያን ነፍሰ ገዳዩ ሳምሶን ወንዶቻቸውና ልጆቻቸው እሱ ስለገደለ በመግደል ተበቀሉ። ግደሉት! በዚህ ውስጥ የት ነው ያሉ ናችሁ? አግኙት! ወንድሜን የገደለ አግኙት! የት ነው ያለው? መንገዱን ወደታች ሂዱ። ምን እያደረግኩ ነው? ወደ ህዝብም በሽንፈት መመለስ አልችልም። ደግሞ ንጉሥ ጢፋ ብሎኛል። እዚህ መቆየትም አልችልም። እግዚአብሔር ደግሞ ምንም አልነገረኝም። በሶረክ ሸለቆ ላይ ቤት አለ። እዚያ በደህንነት ሆነ የአምላክ መልስ ትጠብቃለህ። አልሳም መንደር ሂድ፣ እኛ በመንገድ ላይ እንገናኝ። እነሱም አንቺን እያሳደዱ አይደለምና ዛሬ ማታ እዚህ ፈልጉት። የት አለ እሱ? እነሱን ባገኘው አጋጣሚ እሱ የሞተ ሰው ነው። በዚህኛው መንገድ ሄዶ ይሆናል። እሱን መፈለግ አለብኝ። የት ነው ያለው? እዚህ አለ። ወደ እኔ ተሰብሰቡ። እያየሁት ነው። ወደዚህ ተሰብሰቡ። ወደዚህ ተሰብሰቡ። ወደዚህ ተሰብሰቡ። ወደዚህ ተሰብሰቡ። ወደዚህ ተሰብሰቡ።
አርማያን ግደሉ! ያዙት! ያዙት! ያን ጨካኝ ሰው ግደሉት! 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 ያን ጨካኝ ሰው ግደሉት! ዕብራዊውን ግደሉት! በእሳት አቃጥሉት! ያንን ዕብራዊ በእሳት አቃጥሉት! ያን ቆሻሻ አሳማ በእሳት አቃጥሉት! አቃጥሉት! ግደሉት! ያን ቆሻሻ አሳማ ግደሉት! ጌታ ሆይ አገልጋይ አንተን አሁንም ይጠራሃል። በኃይልህና በጉልበትህም ጠብቀኝ። እነሱም እንዲያዩ ጉልበትህንም እንዲያዩ የሕያው እግዚአብሔርን ኃይልንም እንዲያዩ ታሬን የኔ ፍቅር ምን እያደረግሽ ነው? አሁንም ተኛ፣ ማረፍ አለብን። አንተ ነግተሃል። 2 ቀን ሙሉ ተኝተህ ነበር። ቁስሎች በጣም ከባድ ነበሩ። ቢሆንም ግን የቻልኩትን ሁሉ አደርጋለሁ። ሌላ ሰው መስለሽኝ ነበር። ታሬን ሲሞን ብዙ ጊዜ ስትጠራ ነበር። በእውነትም ወዳታለሁ። ፍልስጤማዊ አይደለሽምን? ታዲያ ለምንድን ነው የምትረጂኝ? በታላቅ ሕመም ውስጥ ሆነ ብቻዬን በመንገድ ላይ ወድቄ ያገኝ። ያ ምን እንደሚመስል አውቃለሁ። አንድን ሰው ዝም ብለሽ ትረጃለሽን? አንድም ጥቅም ለማግኘት ሳትይ። ይህም እውነተኛ በጎነት ያለን ሴት ያደርግሻል። በተለይ እንዲህ ያለውን ነገር ለዕብራዊ በማድረግሽ። አሁን እኔ መሄድ አለብኝ። እባክህ እስኪትድን ድረስ እዚህ ቆይ። ከዚህ በላይ ሸክም መሆን አልፈልግም። ሸክም አይደለህም። ትንሽ ምግብ ነገር እንዳዘጋጅልኝ ትንሽ ቆይ። ስምሽ ማን ነው?
ደሊላ በህይወቴ የማልረሳሽ ባለውለታዬ ነሽ። አመሰግናለሁ። የሞትክ መስሎኝ ነበር። ቢሞት የተሻለ ይመስለኛል። ልጄ ወደዚህ ናና ተቀመጥ። የምትበላውን ነገር ላምጣልህ። የምወዳቸውን ከአደጋ ሊታደጋቸው አልቻልኩም። እግዚአብሔር ጠብቆናል ሳምሶን። ለእግዚአብሔር የገባሁትን ስለትንም አፍርሻለሁ፣ ገድያለሁ፣ ወይንንም ጠጥቻለሁ። ስለዚህም እግዚአብሔር ትቶኛል። እሱ ሁሉም ይቅር ባይ ስለሆነ ፈጽሞ አይተውህም። ጥፋቴ ከይቅርታው በላይ ነው። ኦ ልጄ ስማኝ፣ ለእግዚአብሔር ይቅር ማለት ኃይሉ ነው። የተጠራህም የእሱን መሻትና ምኞት እንድታደርግ እንጂ የራስህን ግን አይደለም። ያን ጊዜ እሱ ከአንተ ጋር ነው የሚሆነው። ደግሞ ሁልጊዜ እሱን መስማት አለብህ። እባክሽ ለእኔ ጸልይ። እኔማ ሁልጊዜ ለልጆቼ ጸልያለሁ። የቀረውን ለመውሰድ ነገ ተመልሰን እንመጣለን። አምነን ነበረ። አንተ ግን ምንም ሳታደርግ በዚያ ቆመህ ዝም አልክ። ሳምሶን ሺዎችን በገደለ ጊዜ እኛ የቻልነውን ያህል የጦር መሳሪያዎችን ለማሰባሰብ ችለን ነበር። የበለጡትም በጫካ ላይ ተደብቆ ነው ያሉት። ደህና አደረግ። ይህ ጎራዴ በዕብራውያን እጅ ሳይጨብጥ ብዙ ትውልድ አልፈዋል እና ያ በጣም ረጅም ዘመን ነው ጓደኛዬ። ንጉሰኛ ደካማ ነው ብሎ ያስባል። እኛ ደካሞች ነን። ሳምሶንን ከኛ ጋር አብሮ ለመጋት ማስማት ከቻሉ ይህም እብደት ነው። እንጨፈጭፋለን። እኛ መቼ ነው በአምላካችን ማመን ያቆም ነው? ይህች ምድር ለእኛ ተስፋ የተሰጠች ናት። እኛ ለእርሷ መዋጋት አለብን። ከእኛ ጋር ተቀላቀል፣ አሊያም ከመንገዳችን ዝውር ማለት አለብን። ከሳምንታት መጥፋት በኋላ አሁንም ጥለይን ልትሄድ ነውን? አሁንም ሌላ ፍልስጤማዊትን አገኘው እንዳትለኝ። ስለዛ የሚያሳስብህ ነገር አይኖርም። ስለ ቅዱስ መሐላዎች ምንም ሀሳብ አልቀረልህም። የእግዚአብሔር ሕዝብ እየተሰቃየ አንተ ግን ምን እንደምታወራ ሁሉ ማስተዋል የለህም። ይህ ሸክም ለአንተ ትንሽ ጫንቃ ለመሸከም ከባድ ይሆናል። በእኔ ላይ ፍርዱን አቁም ብያሃል። ምን እንድትሆን ነው የምታወይ? ብዙ ጊዜ ደጋግሜ ሞከርኩ፣ አልተሳካልኝ። አሁን ግን ከዚህ በኋላ ሽንፈት ይበቃል። እግዚአብሔር በአንተ የጀመረውን አልፈጸመም። ሰዎች አሁን ለመዋጋት ዝግጁ ሆነዋል። እኛም የምንፈልገው እንድትመራን ብቻ ነው ወንድሜ። አንተንም ቢሆን ማንንም ቢሆን ወደ ተወሰነ ሞት አልመራችሁም። አንተ ተመልሰህ መጣህ። አንቺን እንደገና ለማየት ስል እባክህ ግባ። ሰላም ይህንን እንደሚመስል ዝም ብዬ ይገርማል። ሰላም እንደ ህልም ነው ለእኔ የማይሰማ እና እስቲ ንገረኝ ምን እንደሚሰማ። ሐዘን፣ ክሳራ። እኔም እንደዚህ አይነቱን ድርሻ አውቃለሁ። እኛ ያን ሁሉ ከኋላችን ትተን ብንሄድስ እንደገና ያለምንም ግምት አዲስን ጅማሬ የሚጀምርበት ቢሆን አንተ ወዴት ትሄዳለህ? ገሰም የዮሴፍን ከተሞችን ለመመልከት ወደ ግብፅ፣ ኩሽ፣ ምናልባት እንደ ዛፎች ትላልቅ ቅጥርታት ወዳለበት። ግን መቼም ህዝብን ጥለህ በፍጹም አትሄድም። ብችል አስሬ ሄጄ በሄድኩ ነበር። ያም የሚያስሪ ነገር ቢኖር ማለቴ ነው። እኔን ሊያስር የሚችል ነገር ቢኖር
እስቲ ንገር፣ አስሬ ወደሚፈልጋቸው ስፍራዎች ነገውን ይዤህ እንዲሄድ እኔን እንደ ማንኛውም ሰው አድርገሽ ማሰር ብትችይ አንተ ታስር ሆነ ባትታሰርም እንደ ማንኛውም ሰው መቼም ቢሆን አትሆንም። እንዲያ ከሆነ ከዚህ በፊት ጥቅም ላይ ባልዋሉ አዲስ ገመድ እሰሪኝ፣ እኔም እንደ ማንኛውም ሰው እሆናለሁ። ከዚያም የምኞትሽን ስፍራ መውሰድ ትችያለሽ። ከሳምሶን ጋር ባደረገሽ ቆይታ ምን አዲስ ነገር አገኘሽ? የእሱ ድካም ታማኝነቱ ነው። ያም ድካም ከሆነ ማለት ነው። እሱ ምን አይነት ሰው እንደሆነ ላስታውስ። እንደ ደሊላ እሱ ጠላታችን ነው። ለሱ ውድ የሆኑትን ለመጠበቅ ነው እንጂ እሱ እኛን ለማጥፋት አልወጣም። ስለዚህ ራላይ እሱ ተው። እሱን አፈቀርሽው ጅል አትሁን። አንድ ጊዜ ቀኑን ሙሉ በጎጆቿ ቀዳዳ ላይ ሆና ወደ ላይ አሻቅቦ ሰማዩን አትኩራ እየተመለከተች ለመብረር የምትናፈቅ አንድ ትንሽ ድንብት ነበረች። እናም አጋጣሚውን ስታገኝ መጠለያውን ለቃ ወጣች። ግን በረራ ሰማዩን ከመድረሷ በፊት ጭልፍጥ መጣባትና ቁርጭራጭ አድርጎ ቀደዳት። እናም የጀመርነውን መጨረስ አለብን። ዕብራውያን መንግስትን ለማጥቃት እንዳሰቡ እርግጠኛ ነኝ። አሁን ንጉሥ ሆይ እኛ በሕይወታችን እንምናለን። የሆነ ደራጁ ሰዎች በመንደር ላይ መሳሪያ ደብቀዋል። ንጉሥ ሆይ ይህ ደግሞ ጉልህ ጥቃት ይሆናል። ስለ ጥበቃህና ስለ መልካም ጸጋዎች እናደንቃለን። እናም አሁን መቀጠል ትችላላችሁ። ምን ተፈጠረ ደሊላ? ነገሮችን ከነ ለምን ትደብቃል? ነገሮችን ካንቺ ደብቃል? ይወድሻለሁ ትለኛለህ፣ ነገር ግን ውስጣዊ የሆኑ ምስጢራትን ለማካፈል ግን ፍቃደኛ አይደለህም። የምን ምስጢሮች? እንዲህ አይነት ጠንካራ የሰጠ አምላክ ማን ነው? ሕዝብ እንዲህ ሰቃይ ደግሞ ለምን ይፈቅዳል? እሱ ጨካኝ አምላክ ነው ወይስ እናንተ ሞኝ ሕዝብ? ደሊላ አብረን መሆን ካለብን አንተን ማመን አለብን። እንዴት ላምን የዋሸ? እንዴት ነው የዋሸሁት? አንተ ስለ አዲሱ ገመድ አታለልከኝ። እኔ ከአንቺ ጋር በጨዋታ ላይ እንደነበርኩ አስታውሽ። አንተና በታረን መካከል ምስጢሮች ነበሩ። በእኛ መካከል ምስጢር ሊኖር ይገባል። እኔ ናዝራዊ ነኝ። ምን ማለት ነው? 3 ስለቶችም አሉኝ ለኔ። ወይን አልጠጣም፣ ሞታንም አልነካም እና ጸጉሬንም አልቆረጥም። ከ3ቱ 2ቱንም አፍርሻለሁ። እናም ጸጉሬ ቢቆረጥ ኃይሌ ይሄዳል ብዬ ይፈራለሁ። ጸጉሪ? አዎን። አሁን ከዚህ ሌላ ምንም ምስጢር የለኝም። ይህ ከንጉሡ ዘንድ ለሳምሶን የተላከ ነው። አንቺ ዝም አለሽ። ችግሩ ምንድነው? ምንም አይደለም ፍቅሬ። አመሰግናለሁ። አሁን ይበቃል። ወድሻለሁ። ይህን ታውቂያለሽ። እኔም አንተን
ሳምሶን ፍልስጤማውያን መጡብኝ። ሳምሶን እባካችሁ አትጉዱት፣ እባካችሁ። ሳምሶን ሳምሶን የሳምሶን ታናሽ ወንድም እኔ አንተን እንድትመለከት አደረገ። ወንድሜ 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 ኦራ ላይ የምትፈራ ሰው ነበርክ ሳምሶን። አሁን ራስን ተመልከት። አሁን ለአምላክ የእርሱን ኃይሉን ለመቀበል ብቁ መሆን አረጋግጣለሁ። በጸጋው እኔ የአንተን ምትክ እሆንለታለሁ። ራላ አንተ ቃል ገብተህ ነበር። አይ ሳምሶን ካሌብ ይቅርታ አድርግልኝ። አሁንም አልተሳካልኝም። በገዛ አይነ ፊት ትክክል መስሎኝ የታየኝን አደረኩ። ይህ ይገባኛል። ወንድሜ፣ ለአንተ ግን ይህ አይገባህም። ሳምሶን 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 ታላቅ ተዋጊ ከመቼም ጊዜ የታወቀ። አሁን ራስን ተመልከት። ምን ብክነት ነው? ልታደርግ የመጣኸውን አድርግ። ሳምሶን ሊገድልህ አልመጣም። አንተና ወንድምህን ነፃ ሊያወጣ ነው የመጣሁት። ማድረግ ያለብኝ ኃይልን እንዴት መቀበል እንደሚችል ብቻ ንገረኝ። እሱን አቁሙት። ምስጢርን ንገረኝ። ምንም ምስጢር የለኝም። ኃይሌ ከእግዚአብሔር ነው። እንግዲያስ ስለ እኔ አምላኬ ለምንልኝ። እንዳሸነፍኩ ካንተ በላይ ብቁ እንደሆንኩና የእሱ ጉልበት ለእኔ እንደሚገባኝ ንገረው። ንገረው፣ አለበለዚያ ስጋዬን እቀድዳለሁ፣ ለአይጦቹም እመግባለሁ። ለኃጢአትም የሚገባኝ ትክክለኛ ቅጣት ስለሆነ የምትፈልገውን አድርግ። ንገረኝ ንገረኝ፣ ምስጢሩን እንዳውቅ አሁን ንገረኝ። እባክህ ተው፣ እነግርልሃለሁ። ምን ማድረግ እንዳለብኝ ንገረኝ። ያው እግዚአብሔርን ፍራ፣ ራስን ዝቅ አድርግ፣ አሊያም እሱ ያዋርድሃል። ለምን የሱን ጭንቅላት አላመጣልኝም? ሳምሶን የኔ ዋንጫ ነው። አንተ በጣም የተወደደን መሪ ነው ያስከው።
ተከታዮቹ ለእርሱ ከመምጣታቸው በፊት እሱን መግደል አለብኝ። ያም ብክነት ይሆናል። ብክነት? የሳምሶን የኃይሉ ወሬ ከፋርስ እስከ ተበስ ተሰራጭቷል። አሁን እሱን እንዳሸነፍነው ያውቃሉ። ለሕዝቡም እና ማንም ለሚቃወም ሁሉ ከአምላካቸውም እንኳን እንደሚበልጥ ለማሳየት እጠቀምበታለሁ። በሁሉም ቦታ የተፈራው ይሆናል። እኔ የሚፈራው ከዓመት ወደ ዓመት የእሱን ውርደትና የእኔ ድል እናከብራለን። የእኔ ድል በአምላኩ ላይ። ያንተ ድል? አንተ ደንቆሮ ምንም አልተማርክም፣ ምንም አታውቅም። አባቴ ከአሁኑ በኋላ እኔን አትገዛኝም ወይም ይህንን መንግስት። ያንተ ያህል ጥበብ፣ ተሞክሮ እና ፍቅር ባይኖርም ግን ዘውዲ አለ። ይህንን ክብር ደግሞ ካንተ ጋር ሊጋራ አልመኝም። ንጉሡ ልጄ፣ ቆመኛለህ አንተ ዕብራዊ። እኔን የኔ ፍቅር አንተን ለማስለቀቅ ገንዘቤን ሊከፍልልኝ ነው የመጣሁት። እዚህ እስር ቤት ባስገባኝ ብር ደግሞ ልትከፍይ? ባላይ አታለለኝ። አንተን ነፃ እንደማወጣ አምን ነበር። ያ ነው ስህተቴ። አንተን ለማስለቀቅ ግን ሁሉንም የብር ቁራጭ መልሳለሁ። እስቲ ፍቅርሽን ለማሳየት ከፈለግሽ እኔን ሳይሆን ካለብን አስለቅቂ። እኔ አንተን በዚህ ልተውህ አልችልም። እሱን ነፃ አውጪ፣ ከዛ ይቅርታ አደርግልሻለሁ። ሁሌም እወድሃለሁ ደሊላ። ልክ ነበርክ ካሌብ። ብንዋጋ ይሻለን ነበር። ሰዎችን ሰብስብ፣ ከተማውንም ለመውሰድ ተዘጋጅ። ግን ያላንተ እንዴት እችላለሁ? እግዚአብሔር በውስጤ ባስቀመጠው ኃይል እኔ በእነዚህ ሰንሰለት ውስጥ ስለሆንኩ እሱ አልተወኝም። በእነዚህ ግድግዳዎች መካከል ሆኜ ጥሪውን እሰማለሁ እና ምናልባት በሕይወቴ ለመጀመሪያ ጊዜ የእኔን ሳይሆን የእሱን ፍላጎት እየሰማሁ ነው። እወድሃለሁ ወንድሜ። የእኔ ጉልበቴ አሁን ያንተው ነው። አይኖቼ ያንተው ነው። ከመወለደ ጀምሮ አንተም ትጣረኛለህ። እናም አሁን አዳምጥሃለሁ። ንገረኝ፣ ምን ላድርግ? ኃያሉ ንጉሳችሁ ነኝ እኔ፣ የዳጎን ኃይል ያለኝ በጣም ጠንካራውን ሰው ለጉልበቴ ያስገዛሁት። እናም ለልዩ እንግዳችን ተዘጋጅታችኋል? እስረኛውን አምጡ።
የዳጎን ክንዶች ኃያል ናቸው፣ በቀሉም ፈጣን ነው። ዳጎን የተመሰገነ ይሁን። ጌታ እባክህ አንድ ጊዜ ከፍልስጤማውያን ጋር እንድሞት ጉልበቴን ስጠኝ። አይ እስረኛውን ግደሉ! ግደሉ! ግደለው! አይ ግደለው! በዚያች ቀን ሳምሶን የእግዚአብሔርን ጥሪ ሰማ። ከመወለዱ በፊት እግዚአብሔር የገባውን ተስፋ ፈጸመ። ያችም ቀን ለሕዝባችን ታላቅ ደስታ ቀን ነበር። በመጨረሻም ከጨካኙ ፍልስጤማዊው ከራላህ ነፃ የሆኑበት ቀን። ለእኛ ግን ሳምሶንን እንደ ወንድም፣ እንደ ልጅ፣ እንደ ጓደኛና እንደ ወዳጅ ለምናውቀው የመልካም ሰው መሞት የሚታዘንበት ቀን ነበር። የሳምሶን ልቡም እንደ ጥንካሬው ሰፊ የሆነ ሰው ነበር። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። ሳምሶን 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 ሳምሶን። ገና ብዙ ጦርነቶች በተስፋዋ ምድር ላይ ሊካሄዱ ነው። የፍልስጤም ጭፍራዎች ተልከዋል። በዚህ ጊዜ ግን የእስራኤል ነገዶች ነቅተዋል። ታምራትም ሲደረጉ አይተናል። ስለዚህም ማንም እንደማይቋቋመን አወቅን። ምክንያቱም የሳምሶን ጉልበትና እምነት በሁላችን ዘንድ አለን። እግዚአብሔር ሳምሶንን ሰጠን ማዳናችን ለመጀመር። ግን ማንን እልክ ይሁን ፍልሚያውን ለመጨረሽ?
ከብዙ ትውልድ በኋላ ትንሽ እረኛ ለዚያም ልጅ የሆነ ስሙም ዳዊት የተባለ በሰልፍ ሜዳ ላይ ታላቅና ግዙፍ ተሸንፎም የማያውቅን ፍልስጤማዊን ሊገጥም ገባ። ጊዜውም ሲደርስ እግዚአብሔር በመጨረሻ የእስራኤል ንጉሥ አድርጎ ሾሞታል። I've been through the rain and the storm, been down that same broken road, left me wanting a whole lot more. I'll keep searching till I find my home. No more searching, finally made it home. I thought I'd lost my way beyond the grip of grace, and in my imperfection, your love changed my direction. So now I break off these chains, for there is power